ሲጀመር ፈረንሳይ የባለ ሁለቶች ሀገር ነው። ሁለታቸው ሀገር ነው አባቴ። ደግሞ አንድ ዋንጫ ያስፈልገኛል እንዴ? አመቱ ሙሉ ተቃጠልክን እኮ አረርን እኮ ምንድነው እንዴ? አንድ ዋንጫ ግዴታ ለክፉም ለደጉም እንዴ? በዛ ላይ ደግሞ ፈረንሳይ ካልበላች እኔ ጣሩ ጊም ጠቋይ ሸንታብኛለች ማለት ነው። ግን በቃ ይደገፉ እንዴ ፈረንሳዮች ይደገፉ። አባቴ ምባፔ ስታየው ሮናልዶ የሚሸት ነገር አለው። አንንቀሻሽ እናቴ በቃ ይደገፋሉ። አቦ የትም ተወለድ ፈረንሳይን ደግፍ ነው አባቴ። በቃ ዋንጫ የፈረንሳይ ነው። ማንንም አንሰማም አባቴ፣ ማንንም። እዚህ ወርልድ ካፕ ላይ ፈረንሳይ የምትባልን ሀገር ባየው ቁጥር ሆረር ፊልም ነው እያዩአል። ማን የሰው ልጅ ከመሃል ሜዳ እንዴት ነው እንዳያልፍ የሚፈቀድልን? ሞሮኮ በጣም የሚገርመው አፍሪካን ከወከሉ ሀገሮች በሙሉ ማለት ነው በጣም የሚያምር ጨዋታ ይጫወታሉ ተብሎ የነበረ ነበር። ዛሬ ይዘው ጠፈጠፏቸው። ማን እነዚህ ናቸው አፍሪካ ምናምን ያላችሁት ነው ያሉን። እኔ አይደለም እነዚህ አይደሉም የሚጫወቱት። ገብቷችኋል? ግብጽ ነው እስካሁን ካየሁት ግብጽ ነው። ማን ጠፈጠፏቸው ይዘው። እነዚህ ሰዎች አቬንጀርስ ናቸው። ልክ አይደሉም። ከነዚህ ጋር መጫወት የለብንም። እምባፔ ፔናልቲ ሳተ፣ አገባና ጨፈረባቸው። ማን እንዲህ ምናምን ይላል። የሆነ ነገር ደግሞ ነክቶታል። ማን የሆነ ፐርሰናል አድርጎታል። ምን እንደሆነ አላውቅም። ዴምቤሌ ደስቲን ፎር ግሬትነስ እግዚአብሔርን ይሄ ሰውዬ ጤነኛ አይደለም። እኔ ምን እንደሆነ ማን እምባፔ ነው ኬሪ እያደረጋቸው ያለው ፍራንስን ማለት ነው። ዴምቤሌ ግን በቃ ጥሎ ማለፍ ገቡ አይደለም። በቃ ወሳኙ ሰዓት ላይ ይኸው መጣ፣ አገባላችሁ። ሰሚ ፋይናል ናቸው። ዴምቤሌ 8 ውስጥ ጎል አለው። ገብቷል አይደለም? ሻምፒየንስ ሊግ የበላ ሰው ነው ኦሬዲ ማለት ነው። እምባፔ ምንም ያክል በትልቁ ፐርፎርም ቢያደርግ ማለት ነው ስቲል ዴምቤሌ መብላት እድል አለው ከእምባፔ በለጠ። ምክንያቱም ኦሬዲ ሻምፒየንስ ሊግ አሸንፏል። ማን እምባፔ ዝም ብሎ ከዚህ በኋላ አንድ ጨዋታ ላይ ሃትሪክ መስራት ብቻ ነው። ገብቷላ? 8 አድርሶታል። ከሜሲ እኩል ነው። ሃላንድ ገና ተራውን ይጠብቃል። ሜሲም ተራውን ይጠብቃል። ገብቷችኋል አይደለም ማለት ነው። ስለዚህ ፍራንስን የሆነ የሚያስቆማት ሀገር የለም ማለት ነው አሁን በዚህ ሰዓት። እሺ 2-0 ፍራንስ ሞሮኮን አሸንፏል ማለት ነው። በቃ አይቆምም። ይሄ ሰውዬ ማመን አለብን። አይቆምም። ምባፔ የተባለ ሰውዬ በጭራሽ ፔናልቲ እየሳተ ሜሲ ሙድ ያገባላል ማለት ነው። ይሄ ቡድን በቃ እየቋጠርኩበት ሊበላው ነው ወርልድ ካፑን። እኔ ፍራንስ አይመቸኝም። ምባፔ ጋር ማንም ጋር እኮ ችግር የለብኝም፣ ግን የሆነ እንደ ቡድን የማትወዱት አለ አይደል? አይመቸኝም። በቃ ጥሎብኝ ማለት ነው። ግን በስመ አብ በጭራሽ በጣም ከባድ የሆነ ቲም ነው ፍራንስ። ጎሉን ላይ አይገባበትም ነው የምልህ። እየጠላዋቸው ፋይናል ሄደው ሊበሉት ነው መሰለኝ። ፍራንስ ከአርጀንቲና ፋይናል ልናይ እንደምንችል በጣም እርግጠኛ ሁኑ። ያው ኳስ ነው። ፍራንስ ቀጣይም ሊወድቅም ይችላል። ስፔን እና ቤልጂየም አላቸው። የሁለቱ ተጋጣሚ ከባድ ነው የሚሆንበት፣ በተለይ ስፔን ከሆነ ግን ያው ለቤልጂየም ነው የሚቋጠረው ለኬዲቢ። ለነገሩ አርጀንቲናም ፋይናል መድረስ ሊከብዳት ይችላል። እዛ ኢንግላንድ ምናምን አለ። ፈረንሳይ ሞሮኮንም ልክ እንደሌሎቹ ተደበረችባት ሰከንድ ሃፍ ላይ ማለት እምባፔ ሜሲ ፔናልቲ ስቶ ኖርማል ጎል ከሆነ የሚያገባውማ እኔስ ለምዶ ፔናልቲ ማገባው እያለች ነው ማለት ገባ አይደል? ፔናልቲ ስቶ ከፔናልቲው 10 እጥፍ ያበደ ጎል ቅርቅር። ከዛ ዴምቤሌ ሁለት ባንዴ አንዱ ሲገባ ጨዋታው ለማስመለስ ሲከፋፍቱ አምራባትን ሲያስገቡ ገባ አይደል? ዴምቤሌ ገደላቸው ማለት ነው። ምንም አሳዛኝ ተሸናፊ ሞሮኮ ማለት አሁን ይሄን ቡድን ማን ነው የሚያቆመው? ማለት ይሄ ማሽን የሆነ ቡድን ማለት ገባ አይደል? እኔ ዘሜትሪክስ ላይ ምናምን ነገር ማሽኖቹ ነው መስሎ የታዩኝ ያሉት ማለት ዴ ኒዮ ያስፈልገናል። ማን ነው ኒዮ ዴ እሬ ማይቆም ቡድን ደሞ እኮ አታገባባቸውም። ገባር አታገባባቸውም። እነሱ ማግባቱ ማቆሙ ተወና ማለት አታገባባቸውም። በቀላሉ የሚገባበት ቡድን አይደለም። ሰሊባ ይላል ሰሊባ በቃ ወርልድ ክላስ ሮልስ ሮይስ ሲሆን ሰውዬ ወርልድ ካፕ ይዘሽ ልመጪ ነው ማለት ምንም ማድረግ አይቻልም። የማንቼ ተጫዋች የሌለበት ቡድን ሩቅ ይሄዳል። ሁሌ እኮ ግልጽ እኮ ነው። ገባርለ ግልጽ እኮ ነው። የአርሰናል ተጫዋች ካለ ደግሞ ያዋጣሃል። ፖርቹጋል ምንዶች ማየት ይችላል። ይኸውልህ እዚህ ጋር እንግሊዝ ምናምን አርጀንቲና ኔክስት ተሰናባሽ ናት ማለት ነው። ለምን የአርሰናል ተጫዋች ስለሌለ ትምህርት ይኑራችሁ ለሌላችሁ። እሺ አባቴ ፍራንስ ሞሮኮን 2-0 ካሸነፈችበት ጨዋታ ላይ ምን ነገሮችን ተረዳ? ኪሊያን ምባፔ የዚህ ቡድን ማለት ነው በጣም ቁልፍ ተጫዋች እንደሆነ በጣም በተደጋጋሚ በዚህ ዓለም ዋንጫ እያስመሰከረ ይገኛል። በዚህ ዓለም ዋንጫ ብቻ አይደለም እስካሁን ባለፉት ሶስቱም የዓለም ዋንጫዎች 2018 2022 2026 የዘንድሮን ጨምሮ በቃ በዓለም ዋንጫ ታሪክ ምርጥ ከሚባሉ ፐርፎርማንሶች መካከል በተከታታይ የዓለም ዋንጫዎች እያስመለከተን ነው የሚገኘው። አሁንም ፍራንስ እንግዲህ ለሶስት ተከታታይ ጊዜ ለሴሚ ፋይናል በዓለም ዋንጫው መድረስ ይችላለች። ዋና ተዋናዩ ደግሞ ኪሊያን ምባፔ ነበረ። በዚህ ዓለም ዋንጫው ቶፕ ስኮረርነቱን ከሊዮኔል ሜሲ ጋር በኩል 8 ጎሎች መጋራት ችሏል። ኦስማን ባላንዶር እንደቀጠለ ነው። በዚህ ጨዋታ ላይ እንግዲህ ለፍራንስ ሁለተኛውን ጎልና ጨዋታውን ያራጋ ጎል በማስቆጠር ወሳኝ ሚና ተጫውቶ ነበረ። ባለፉት 5 የዓለም ዋንጫ ጨዋታዎችም እንግዲህ 5 ጎሎችን ማስቆጠር ችሎ ነበር። ቁልፍ ከሚባሉ የፍራንስ ተጫዋቾች መካከልም አንዱ እንደሆነ አስመስክሯል። በዚህ የዓለም ዋንጫ ማለት ነው ፍራንስ እስከ ፍጻሜ ተጉዛ ኦስማን ዴምቤሌ የተወሰኑ ጎሎችን ማከል የሚችል ከሆነ እስከ ባላንዶር የምጠብቀው ተጫዋች እንደሆነ ቀድሜም ነግራችኋለሁ። አኑ ኮኔ ምን አይነት ፐርፎርማንስ ነበር ሲያስመለክት የነበረው ጋይስ? ኦፍ ዘ
ሲቀበል የነበረው ሙቭመንት አብሶ በጣም አስደናቂ ነበረ። የሚገርም ፐርፎርማንስ ከነበራቸው የፍራንስ ተጫዋቾች እንዲሁም ሜዳ ላይ ከነበሩ ተጫዋቾች መካከል አንዱ ነበር። በሞሮኮ በኩል በፐርፎርማንስ ደረጃ መውደቅ የማይገባው ተጫዋች ጥራልኝ ካላችሁኝ ያሲን ቦኑን ነው ጠራላችሁ የምችለው። በጣም የሚገራርሙ ሴቮችን ነበር ሲያደርግ የነበረው። የኪሊያን ምባፔን ፔናልቲም ሴቭ አድርጎት ነበረ። በጣም አስደናቂ ፐርፎርማንስ ነበረው። ምንም እንኳን ሞሮኮ ከዚህ ውድድር ብትሰናበትም ማለት ነው። በጣም አንደርሬትድ ከሚባሉ ግብ ጠባቂዎች መካከል አንዱ መሆኑን ግን በተደጋጋሚ እያሳየ ነው የሚገኘው። ሞሮኮዎች ግን በዚህ ዓለም ዋንጫ ረጅም ርቀት በመምጣት ብቸኛ የአፍሪካ ቡድን ነበሩ። የአፍሪካ ቡድን አይመስሉም ነበር፣ የአውሮፓ ቡድን ነበር የሚመስሉት። የነበራቸው ፐርፎርማንስ በዚህ ዓለም ዋንጫ በጣም ኢንተርቴን ሲያደርጉን ነበረ። አስገራሚ ጉዞ ነበራቸው። የፍራንስ ነገሩ ነው እንጂ በሌሎች ናሽናል ቲሞች የመጣ ልደራቸው ያን ያህል ከባድ ነበረ ብሎ ለማሰብ አስቸጋሪ ይመስለኛል እኔ በግሌ ማለት ነው። ፍራንስ ግን እስከ ፍጻሜ የምንጠብቃት ቡድን ስለሆነች በፍራንስ መሰናበቷ ብዙ የሚያሳዝን አይመስለኝም። ኤኒዌይ ግን አስገራሚ ጉዞ ነበራቸው። አሰልጣኝ የቀየሩም ናሽናል ቲም አይመስሉም ነበረ። ስለ ጨዋታ ያለኝ ሀሳብ ይመስላል። እናንተን ሀሳብ አጋሩ።